በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 23 ቀን የሚታሰቡ ዓመታዊ የቅዱሳን በዓላት። ቅዱስ ዳዊት ልበ አምላክ ወነቢየ ጽድቅ። ቅዱስ መጽሐፍ እንዲህ ይላል፣ እግዚአብሔር ለዳዊት በእውነት ማለ አይጸጸትም። አሁን በእግዚአብሔር መጸጸት ኑሮበት አይደለም፣ ቅዱስ ዳዊት የማያጸጸት ፍጹም ወዳጅ መሆኑን ሲገልጥ ነው እንጂ። ጌታ ቅዱስ ዳዊትን እንደ ልቤ የሆነ ፈቃዴን የሚፈጽም ባሪያዬ ዳዊትን አገኘሁ ብሎ ሲናገር ሰምተን እጅግ አደነቅን። እንደ አምላክ ልብ ሆኖ መገኘት ምን ይደንቅ ምንስ ይረቅ! ለዚህ አንክሮ ምስጋና ይገባል። ጌታ ይቀጥልና ደግሞ ዳዊትን እንዳልዋሸው አንድ ጊዜ በቅዱስነት የማልሁ ይላል። አቤቱ አባታችን ዳዊት የክብር ክብር ውዳሴና ስግደት ላንተ በጸጋ ይገባል እንላለን። የነቢየ ጽድቅ ቅዱስ ዳዊት ሰባቱ ሀብቶች፣ አንደኛ ሀብተ ትንቢት፣ ሁለተኛ ሀብተ መንግስት፣ ሶስተኛ ሀብተ ክህነት፣ አራተኛ ሀብተ በገና ወይም ሀብተ መዝሙር፣ አምስተኛ ሀብተ ፈውስ፣ ስድስተኛ ሀብተ መዊዕ ወይም ድል መንሳት፣ ሰባተኛ ሀብተ ኃይል ተብለው ይጠቀሳሉ። የነቢየ ጽድቅ ቅዱስ ዳዊት ሰባቱ ስሞቹ ጻድቅ፣ የዋህ፣ ንጹህ፣ ብእሴ እግዚአብሔር፣ ነቢየ ጽድቅ፣ መዘምር፣ ልበ አምላክ ተብሎ ይጠራል። ነቢየ ጽድቅ ቅዱስ ዳዊት ልደቱ። ልበ አምላክ ቅዱስ ዳዊት ስለ ልደቱ ሲናገር እስመናሁ በአመፃ ተጸነስኩ በአመፃ ተጸነስኩ ይላል። አበው እንደነገሩን የቅዱስ ዳዊት አባት ደጉ እሴይ ከነገደ ይሁዳ የኢዮቤድ ልጅ ነው። ሚስቱ ሰሊብን አንድ ጎልማሳ በዝሙት ዓይን ሲፈልጋት ተመልክቶ ነበር። አንድ ቀንም መንገድ ሄድኩ ብሎ ግን ያንን ጎልማሳ መስሎ ተመልሶ በሌሊት በጨለማ አብሯት አደረ። በዚች ሌሊት ቅዱስ ዳዊት ተጸንሷልና እንዲህ ብሎ በኃጢአት ተጸነስኩ ብሎ ትንቢትን በኃጢአት ተጸነስኩ አለ። የቅዱስ ዳዊት ርቀት። ቅዱስ ዳዊት ከሕፃንነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ነበር። ሕፃን ሳለ በእረኝነት በጎቹን አያስነካም ነበር። አንበሳውን በጡጫ ድቡንም በእርግጫ ነብሩንም በሩጫ የያዙትን ያስጥላቸው ነበር። በጥቂቱ በበግ እረኝነት ስለታመነ ለእስራኤል እረኛ ሊሆንም ተመርጧል። የቅዱስ ዳዊት መቀባትና መንገስ። እግዚአብሔር ሳኦልን ከናቀው በኋላ ከእሴይ ልጆች መካከል እንደ ልቤ የሆነውን ቀብተህ አንግስልኝ ብሎ ቢለው ነቢዩ ሳሙኤል ቤተልሔም ገብቷል። በዚያም ከኤልያብ እስከ አሚናዳብ የቅዱስ ዳዊት ወንድሞች ናቸው። ሰባቱን የእሴይ ልጆች ቢፈትን አልሆነለትም። በቅዱስ ሚካኤል ጠቋሚነትም ግን ከእረኝነቱ ዳዊት ተጠራ። ገና ከርቀት ሲመታ የዘይት ቀርኑ ቦግ ብሎ ተከፈተ። በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በአምላክ ምርጫም በ12 ዓመቱ ቅዱስ ዳዊት ተቀብቶ ነገሰ። ዳዊትና ጎልያድ። ኤሎፍላውያን በጠላትነት በተነሱባቸው ጊዜም ጎልያድ የሚሉት የጌት ሰው እስራኤልን ሲያስጨንቅ ለ40 ቀናት ቆይቶ ነበር። ለአምላኩ ስምና ክብር የሚቀና ቅዱስ ዳዊት ግን በድፍረት ገጥሞ በፈጣሪው ኃይል በጠጠር ጥሎታል። ከእስራኤልም ሽሙጥን አርቋል። ግን ቅዱሱ ብላቴና ጎልያድ ደግሞ 6 ክንድ ወይም 3 ሜትር የሚረዝም ሰው ነበር። ነገር ግን በኃይለ እግዚአብሔር ጎልያድን ጣለው። ቅዱስ ዳዊት አባታችን እንዲሁ ተቀብቶ ዙፋንም አልጠበቀውም። ጠላታቸውን ጥሎ ስላዳናቸው ፈንታ ሳኦልን በገና እየደረደረ ስለፈወሰው ፈንታ ሊገድለው ተፈለገ። ፈጣሪው ከእርሱ ጋር ባይሆን ይገድሉት ነበር። እርሱ ግን ለ18 ዓመታት በትዕግስት ተሰደደ። ከነገሰ በኋላ ከተቀባ በኋላ 18 ዓመታት በጫካ በስደት መኖር እንዴት ያለ ትዕግስት ነው! ከአንዴም ሁለት የሶስት የጠላቱን ሳኦልን አሳቻ ስፍራ ላይ አግኝቶት በምህረት ተወው። በዚያም የዋህነቱን በብሉይ ሆኖ ጠላቶቻችሁን ውደዱ የምትለውን ሕግ ፈጽሟታል። ቅዱስ ዳዊት የስደት ዘመኑ ሲፈጸም ሳኦል ሞተ። ምን ጠላቱ ቢሆን የሳኦል ገዳይ ነኝ ያለውን ተበቀለ። ስለ ጠላቱም አለቀሰ። 30 ዓመት ሲሆነው ነግሶ ለ7 ዓመታት በኬብሮን
ለ33 ዓመታት በኢየሩሳሌም ጽዮን ሕዝበ እግዚአብሔርን ጠብቋል። በዘመኑም ጠላቶቹን ሁሉ ድል አድርጓል። በልጁ አቤሴሎም እጅ መሰደድም በሳሚ ወልደ ጌራ መሰደብንም ታግሷል። የቅዱስ ዳዊት ንስሐ። ቅዱሱ ንጉሥ ሁሉን ነገር የተሰጠው አባት ነው። ሁሉ ሕይወቱም ለእኛ ትምህርት ቤት ነው። ሰው ነውና የኦርዮን ሚስት ቀምቶ ኦርዮንን አስገድሎ ነበር። ገዳዩ ጉዳዩን ነቢዩ ናታን በምሳሌ ሲነግረው ፍጹም ተጸጸተ። ማቅ ለብሶ አመድ ነስንሶ አለቀሰ። መሬትንም በእንባው ክንድ አራሳት። ሐረግ እስከ ማብቀልም ደረሰ። እግዚአብሔርም ንስሐውን ተቀብሎ ከፍ ከፍ አደረገው። በንስሐም ለምትገኝ ጸጋ ምሳሌ ሆነ። ቅዱስ ዳዊት አባታችን በቤተ ክርስቲያን ትምህርት ቅዱስ ዳዊትን የሚያህል ነቢይ ምስጢር የበዛለት አልተገኘም። ከዓለም በፊት እንዲህ ነበረ ብሎ ከዚያ ከስነ ፍጥረት እስከ ዳግም ምጽአት የተናገረ እርሱ ነው። ስለ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ መናገሩ ይደንቃል። ስለ ድንግል ማርያምና ስለ መድኃኒታችን ኢየሱስ ክርስቶስም አምልቶ አስፍቶ ተናግሯል። 150 ምዕራፎች ባሉት መጽሐፈ ትንቢቱ ኃላፊያንና መጻያንን ተመልክቷል። ስለዚህም አበው አልቦ ምስጢር ወአልቦ ትንቢት ዘኢተናገረ አቡነ ዳዊት፣ አባታችን ዳዊት ያልተናገረው ነገር ያልመሰለው ምስጢር ያልመሰለው ምሳሌ ያልተናገረው ምስጢርም የለም ይላሉ። ቅዱሱ ነቢይና ንጉሥ በጣም የሚታወቀው በዝማሬው ነው። ለራሱ ባለ 10 አውታር ለመዘምራን ደግሞ ባለ 8 አውታር በገናን አዘጋጅቶ ፈጣሪን ያመሰግን ነበር። 24 ሰዓት ሙሉ ስብሐተ እግዚአብሔር እንዳይቋረጥ 288 መዘምራንም በአሳፍ መሪነት መድቦ ነበር። ራሱን በፍጹም ተመስጦ ማር ማር እያለው እግዚአብሔርን ያመሰግነው ነበር። ቃልህ ለጉሮሮዬ ጣፋጭ ነው እንዲል የዳዊት መዝሙሩ ለአጋንንት ትልቅ ጠላት ነው። ቅዱሳን መላእክትም በዳዊት መዝሙር ይዘምራሉ። በዘቦቱ ይሴብሑ ሰማያውያን ወምድራውያን እንዲል። ቅዱስ ዳዊት አባታችን ጽዮንን አንጾ ጽላተ ኪዳኑን አመጣ። ለአምላከ ያዕቆብ ማደሪያ ሲፈልግም ዓይኑ ከእንቅፍ ተከለከለ። የፈጣሪውን ፈቃድ ሊጠይቅ ሱባኤ ገባ። አኮ አንተ ዘትነድቅ ልየ ቤተ፣ አንተ ሳትሆን የሚሰራልኝ ልጅህ ነው አለው። ጌታም አያይዞም የምስጢረ ሥጋዌን ነገር ሲገልጥለት ናሁ ሰማዕናሁ በኤፍራታ፣ እነሆ በኤፍራታ ሰማነው ሲል ተናግሯል። የኪዳኑ ጽላት ጽዮን ከአቢዳራ ቤት ስትመጣ ከዙፋኑ ወርዶ ከተራው ሕዝብ ጋር ተቀላቅሎ በበገና በመሰንቆ ተጫወተ፣ አመሰገነ፣ ዘመረ። ስለ ፈጣሪው ክብሩን ተወ። ከዳን እስከ ቤርዛቤህ የሚገዛ ኃያል ንጉሥ ነበርና በጽዮን ፊት እየወደቀ እየተነሳ እየተቃጠለ እየፈታ እየታጠቀ እየፈታ ሲዘምርም ሚስቱ ሜልኮል ናቀችው። እግዚአብሔር ግን ከፍ ከፍ አደረገው። ቅዱስ ዳዊት አባታችን እግዚአብሔር ስለ ዳዊት ሲል ኢየሩሳሌም ብዙ ታድጓል። ሶሎሞንና ሕዝቅያስን ነገሥታቱን ይቅር ያላቸው ስለ ባለሟሉ ስለ ቅዱስ ዳዊት ነው። የሐዲስ ኪዳን የመጀመሪያዋ ቃል የዳዊት ልጅ የምትል ናት። ጌታችን ወልደ ዳዊት መባልን ወዷልና እንዲሁም ራሱ እኔ የእሴይ ሥራና የዳዊት ዘር ነኝ ሲል ተናግረዋል። የአባታችን የነቢየ ጽድቅ ቅዱስ ዳዊት ዕረፍት። ነቢየ ጽድቅ ልበ አምላክ ቅዱስ ዳዊት እስራኤልን ለ40 ዓመታት መርቶ አረጀ። ምን ነው ያ ኃያል የእግዚአብሔር ሰው ቶሎ አረጀ ቢሉ ከገድሉ ጽናት ሰውነቱ ተቀጥቅጦ ነበርና፣ በዚያውም ላይ አንድ ቀን ስለ ሕዝበ እስራኤል ቤዛ የሆናቸው ዘንድ በቀሳፊ መልአክ ፊት ቆሞ ነበርና ሰውነቱ ደከመ። በዚህም ጊዜ ልጁን ሰሎሞንን አንግሶ በ70 ዓመቱ ከክርስቶስ ልደት 1000 ዓመት በፊት በዚች ቀን አርፏል። ቅዱስ ዳዊት በሰማይ በራእየ ጎርጎርዮስ እንደተጻፈው ቅዱስ ዳዊትም በሰማይ 99ኙ ነገደ መላእክት ከበውት ያመሰግናል። ከእርሱ ዝማሬ ግርማ የተነሳ የሰማያት ግዘፋቸው ይናወጻል። በገድለ አቡነ ኪሮስ እንደተጻፈው ደግሞ ቅዱሳን ነፍሳቸው ከስጋቸው የምትለየው በቅዱስ ዳዊት በገና ጣዕመ ዝማሬ ነው። በነመገረ ማርያም ትምህርት ደግሞ የቅዱስ ዳዊት ቤቱ ከልዑል አምላክ መንበር ስር ነው። እንግዲህ ምን እላለሁ? ስለ ቅዱስ ዳዊት ከዚህ በላይ መጽሐፍ ብዙ ይላሉ። ክብሩ ታላቅ ነውና በእውነት 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 ያለ ሐሰት ለቅዱስ ዳዊት ክብርና ምስጋና ይገባል። አምላከ ዳዊት ስለከበረው ቃል ኪዳኑ ይማረን፣ ከንጹሕ አምልኮ ይክፈለን፣ በዝቶ ከተረፈ በረከቱም አይለየን። ታኅሳስ
23 ቀን የሚታሰቡ ዓመታዊ የቅዱሳን በዓላት ቅዱስ ዳዊት ልበ አምላክ ወነቢየ ጽድቅ፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል ጻድቅ፣ አባ ስምዖን ጻድቅ፣ አባ ገብርኤል ጻድቅ፣ አባ ይስሐቅ ጻድቅ በዚች ቀን ይታሰባሉ። ከዚህም የተመረጠውን ከፍ ከፍ አደረግኩ፣ ባሪያዬ ዳዊትን አገኘሁት። ቅዱስ ዘይትም ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጭንበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። መዝሙር 88 ከቁጥር 20። በዓለ ምስጢር ሰናይ ንጹሐ ልቦና ዳዊት ማይደረ ቅዱስ መንፈስ ወመፍቀሬ ጾም ወጸሎት በእንተ ዘኮነ የዋህ ባላይ ለጸር ወጸላየት አክበሮ ወአልዓሎ እግዚአብሔር ጸባኦት ወተሰምየ አቡሃ ለማርያም እምነ ሕይወት ሰላም ለዳዊት ርእሰ አበው ዘተሰምየ አመተ ነበየ ብዙሃ ወይዜገብረ ሰናየ ወጎርጎርዮስ አንከረ በእንተ ዘሰማ ወርየ ወማእከለ መላእክት ወደ ናግል በገነተ ጻድቃን ህየ ጸደለ ስኑ በረሃ ገጹ ውኩየ ዳዊት የዋህ ብእሴ ሰላም ወጻድቅ ዘተሰምየ አቡሁ ለአምላከ አማልክት ምጡቅ ወዘአስተሬ ፍትሁ እምብሔረ አረብ ወሰርቅ መቃሪዎስ ወጢሞቴዎስ ዘጠበበ ሰማይ ንድቅ ሳሙኤል ወስምዖን ገብርኤል ወይስሐቅ ዘአቅረብኩ ማህሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጻሪቀ መበለት ቁፈ እምለአብኡ በኡላም ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲኡ መነኮሳት ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፎ በክርታስ ወለዘ ጻፎን ዘይድርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም ወላዲተ ኩሉ ባይስ ህቡራይ መሐረነ ኢየሱስ ክርስቶስ ህቡራይ መሐረነ ኢየሱስ ክርስቶስ ህቡራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ